ዛሬ በቆንጆ ማዕድ የምናዘጋጀው ሳንዱች ነው። ዌት ጌን ለማድረግ የሚፈልጉ ሰዎች ብትሰሩት የሚመረጥ አማራጭ ነው። የሚያስፈልጉን ግብአቶች ሽንኩርት፣ የተቀቀለ እንቁላል፣ የተቀቀለ ድንች እንዲሁም ቲማቲም ናቸው የምንጠቀማቸው ግብአቶች። ለድምጽ ይቅርታ አድርጉልኝ፣ የሰሞኑ ጉንፋን ይዞኝ ነው። ወደ አሰራሩ እንሄዳለን። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። በመጀመሪያ የጋለ መጥበሻዬ ላይ የተቀቀለውን ድንች አደረኩኝ። እጄን ሳላቋርጥ ከለሩን እስኪቀይር ድረስ ማማሰል ማለት ነው። ኦልሞስት ፍራይድ የሆነ ቺፕስ እስኪመስል ከለሩ ድረስ በዛ መልኩ መጥበስ ማለት ነው። በዚህ መልኩ እንዴት እንደሚያመሩት በዚህ መልኩ ደርሷል። ምንም ፍራይድ አልተደረገም፣ ዘይት አልበዛበትም። በእጄ ብቻ ሳላቋርጥ ስላማሰልኩት እና ደግሞ የጋለ መጥበሻ ላይ ስለሆነ የተጠቀምኩት ነው እንደዚህ አይነት ከለር ያመጣው። የከተፍኩት ሽንኩርት ጨመርኩበት። በዚህ መልኩ ከዋሃድኩት በኋላ ቲማቲም እንጨምራለን ማለት ነው። ቲማቲም ጨመርኩኝ። መጠኑ አንድ ቲማቲም፣ አንድ ሽንኩርት እና ሁለት ትላልቅ ሳይዝ ያላቸው ድንች ነው የተጠቀምኩት። ለሁለት ሰው በጣም በቂ የሆነ የቁርስ አማራጭ ነው። በዚህ መልኩ የበሰለ ይገኛል። በጣም ነው የሚያምረው። ውፍረት መጨመር የምፈልጉ ሰዎች ሰርታችሁ መመገብ ያለባችሁ ምግብ ነው። ሞክሩት በየቤታችሁ። ማጣፈጫ ቅመምና ጨው አደረኩኝ። የተጠቀምኩት ማጣፈጫ ቅመሞች ኮረሪማ እንዲሁም ቁንዶ በርበሬ ብቻ ነው። በዚህ መልኩ እናዋህደዋለን። ኦልሞስት እየደረሰ ነው። በጣም ፈጣን የሆነ የቁርስ አማራጭ ነው። በ4 ደቂቃ በ5 ደቂቃ የሚደርስ አይነት የምግብ አይነት ነው። በዚህ መልኩ እንደዚህ ቲማቲም፣ ሽንኩርቱ፣ ድንች ከተዋሃደ በኋላ የተቀቀለውን አንድ እንቁላል ነው የተከተፈ የተጠቀምኩት። እሱን ጨምረዋለን፣ እናዋህደዋለን። ይህ በጣም ነው የሚያምረው። ለአይን ራሱ እንዴት ደስ እንደሚል። ጣዕሙ ደግሞ በቃ ሞክራችሁ ነው ማየት ያለባችሁ። በየቤታችሁ እንደምትሞክሩት እርግጠኛ ነኝ። ሰብስክራይብ፣ ላይክ ማድረጋችሁን፣ ኮሜንት ማድረጋችሁን ግን ባትረሱ ደስ ይለኛል። ፕሊዝ አካውንቴን አሳድጉልኝ። ቃሪያ ጨመርኩኝ። በዚህ መልኩ ደርሷል። አሁን ከማዮኔዝ ጋር ነው የማቀርበው። እዩት እንዴት እንደሚያምር። ከማዮኔዝ ጋር አንድ ላይ አቅርቤዋለሁ። እንደወደዳችሁት እርግጠኛ ነኝ። ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁን እንዲሁም ኮሜንት ማድረጋችሁን አትርሱ። ምን መስራት እንዳለብኝ ኮሜንት ላይ አሳውቁኝ። ወዳችኋለሁ። ቴንኪዩ